መምህርቷ ለተማሪዎቹ አሳይመንት ትሰጣለች። ነገ ሁላችሁም ቲማቲም ይዛችሁ የምትመጡት ቁጥር ግን የተቀየማችኋቸው የምትጠሏቸው ልባችንን ጎድተዋል የምትሉትን ሰዎች ቁጥር ልክ ነው ብላ አሳይመንቱን ትሰጣችኋለች። በማግስቱ ተማሪዎቹ 2፣ 3፣ 4 ቲማቲም፣ 5 ቲማቲም፣ 10 ቲማቲም ድረስ ይዘው ወደ ትምህርት ቤታቸው መጡ። አስተማሪዋ እንደዚህ አለች፣ ቀጣዩ አሳይመንት የሚሆነው ይህንን ቲማቲም ከቦርሳችሁ ሳታወጡ ለ1 ሳምንት ማቆየት አለባችሁ ትላቸዋለች። ተማሪዎቹ ያንን ቲማቲም በቦርሳቸው ይዘው መውጣትና መግባት ይጀምራሉ። ከቀናት በኋላ ቲማቲሙ መበስበስ፣ መሽተት ለነሱ መረበሽ ጀመረ። ተማሪዎቹ መጮህ ጀመሩ። እየሸተተን ነው፣ እየረበሸን ነው፣ የቲማቲሙ ሽታ፣ ቲማቲሙ በስብሷል እያሉ ለአስተማሪዋ ኮምፕሌን ማድረግ ጀመሩ። አስተማሪዋ ይህንን አለቻቸው። እንድትረዱልኝ የፈለኩት ይህንን ነው። በልባችን የያዝናቸው፣ ቂም የያዝንባቸው፣ የጠላናቸው፣ ጎድተውናል የምንላቸው ሰዎች በውስጣችን ሲቆዩ ልክ እንደዚህ ነው። በመጀመሪያ ላናውቀው እንችላለን። ከዚያ ግን ተሸክመናቸው ስንቆይ ይሄ ቲማቲም እናንተ ጋር ቆይቶ ቦርሳችሁን፣ አካባቢያችሁን ጠረኑ እንዳበላሸው ሰላማችሁን፣ ደስታችሁን፣ ጤናችሁን ልክ እንደዚሁ ይረብሸዋል፣ ያበላሸዋል። ስለዚህ አለቻቸው ይህን የቲማቲም አሳይመንት የሰጠኋችሁ በውስጣችሁ ስለያዛችኋቸውና ስላዘናችሁባቸው ሰዎች እንድታስቡ ብዬ ነው አለች። ልባችን ንጹህ የአትክልት ቦታ ነው። የማይረባውንና የቆሸሸውን ካስቀመጥንበት ግን መልሶ ለእኛ ሰላምን ይነሳናል፣ ደስታን ይነሳናል። ታዲያ በየጊዜው እርሻችንን፣ የተክል ቦታችንን በየጊዜው እንደምናጸዳው ልባችንን በየጊዜው በይቅርታ፣ በምህረት፣ በመተውና ለሰዎች መልካም በማሰብ እናጽዳው። ዛሬ በይቅርታና በምህረት ልባችንን እናጽዳላችሁ። ወዳችኋል።